600 ሺህ ፎሎወር ከገባ ምን ይመስላል? አዶናይ እኮ ሰይፉ ሾው ላይ ይቅረብ የምትሉ ሰዎች እየሰማን ነው። ሰይፉ ፋንታውን አዶናይን እንዴት ሊያቀርብ ይችላል? በሁለት ምክንያት አይቀርበውም። አንደኛ ከአራተኛ ክፍል ወይም አራተኛ ክፍል እያለው ሴጋ መምታት መርጨት ጀመርኩ ያለን በሚዲያው ቢያቀርበው የታወቀ ሚዲያና በህግ የተቋቋመ ስለሆነ ሰይፉ ፋንታውን ሊከሰስ ይችላል። በህዝብ እይታ ደግሞ ይወርዳል። አንድ ሰይፉ ፋንታውን ልጅ አለው። ልጆቹን እንዴት ያስተምራቸዋል? ከዚህ ሴካ በአራተኛ ክፍል ላይ ጠበጥባለሁ ያለ ሰውዬ ሰይፉ ፋንታውን ቢያቀርበው ልጆቹን ምን ሊያስተምራቸው ነው? ነገ እኮ ሲያድጉ ይጠይቁታል። አንተ የኛ አባትን እንዴ ምንድን ነበር ስትሰራ የነበረው ይሉት ይችላል። አሁንስ ምን ይሰማል? ያን ያዩታል እኮ ሾው ሴጋ ሲል ሰምተው ሊሆን ይችላል። ቀፋቸው ትተውት አባታቸው ሲያቀርበው ቢያዩ ዋስገው ነው። ሰይፉ ፋንታውን እኮ እንደ እውነቱ ልጅ አለው። ኢትዮጵያዊ እኮ ሞራል አለው። ማን ነው ይሄን የሚያዘጋጀውስ? ለመሆኑ ከተዘጋጀኛ ሳንካተትም ነበር ሉላ እንዴ? እኮ መካተት አለብኝ እኮ አይደለም እንዴ? በጣም እኔን ማካተት አለበት። ለምን መሰለሽ? በሰከንድ ነው በሚሊዮን የምበልጣቸው። ማን ከኔ ጋር ይወዳደራል እንዴ? ለመሆኑ ማንም እኮ የለም። ትግሬ ራሱ ካርድ ይዞ ነው የሚመርጠኝ። ራሱ ትግሬው እኔን የሚደርስብኝ አንድም የለም። ኢትዮጵያ የሚገርማቸው ጓያውን አምጪው፣ የኛው የቅንብቻ ሆዱን አምጪው፣ ማን ይደርስብኛል? ማን እኮ አይደርስብኝም። ሳክስ እኮ ነው እኔን የሚደርስብኝ ኢትዮጵያ ውስጥ ካለ አምጡ። አመ ኪንግ ኦፍ ቲክታክ እኮ የቲክታክ ሶሻል ሚዲያ እኮ ኪንግ ነን። ሄድና ጉግል ላይ አም ዘ ኦንሊ ዋን ባይ ዘ ወይ። እኔ ለውድድርም አልገባም እና ላወዳድር ቢለኝም አልገባም። በእኔ ስም ይጠቀሙ እንደሆነ እንጂ እኔ አልፈቅድም። ምክንያቱም እኔ ኦልሬዲ ኪንግ ነኝ። ኪንግ ኦፍ ኪንግስ አይደለም? ንገራቸው። እንዴት ነህ? ሰላም ነው? ሰላም ብያለሁ። ቀጥይ። ከየት ነው? እኔ አሁን የምኖረው ዱባይ ነው። ዱባይ። እናቴ እንኳን ደህና መጣሽ። አመሰግናለሁ። በጣም ነው የምወደው። እግዚአብሔርን በጣም አድናቂ ነኝ። የእነ ሀቢባ ግሩፕ ነሽ ወይስ የእነ ቤታ? እኔ ማንም ግሩፕ አይደለሁም። ይመችሽ የኔ ማር እናቴ ወዳ እንትንሽ ራሷ ድምፅሽ ራሱ ያስተራወቃላት። በእውነት ቆንጆ ነሽ። በቃ ዝም ብለሽ ስትስልሽ እንደዚሁ በድምፅሽ ስትስልሽ ቆንጆ ነገር ነሽ። ቆንጆ ነሽ። አላውቅም እንግዲህ ሰው ፊት የሚቀርብሻል ብዬ አስባለሁ። እንዴ ማን አስወለደሽ ነው? ማረባገ የእነሱ ልጅ ነው እንጂ አይመስለኝም። እነዚህ ፓኪስታን ምናምን ይንቀሳቀሳሉ የሚባል እናንተ ላይ እውነት ነው? እግዚአብሔር እንደዛ አይደለም። ፓኪስታን ደግሞ ይዛችሁ ገብታችሁ ሌላኛው ዘመነ ካሴ ፋኖ መሪ ነኝ ብሎ የዛሬ 100 ዓመት ይነሳል። የአረብ ሀገር በጨረታው ይዛችሁ እየገባችሁ ነው አሉ። እኔ በእውነት እንደዛ አይደለም። እግዚአብሔርን አይደለም የምሰራበት ቦታ ነው። ፓኪስታን ሊዋጋል ነው። አባይ ግድብ ይፍረስ ነው የሚለው። ከግብጽ አንድ ከወለድሽ ግብጽ ሲያስዩ ከግብጽ ወልደሽ ካደገ እኔን ካለ አቺው 3 ዲግሪ ከያዘ አባይን ያፈርሰዋል። ኢትዮጵያ ነው ብሎ አባይን ያፈርሰው ነው የሚለው። ጎጃም አንቺን ነው ያበቀለ። በእውነት አንተን አደረሻለሁ ብለኸኝ ሚሊዮነሮች አማንዶሽ አያውቁም። እስካሁን አላጋጠመኝም። አንተ ፈልግልኝ ወይ እንጂ። አቋምሽ አሪፍ ነው በጣም እንዴ ያስመሰከረ። እስቲ ተነሽና እንየው። ወይ ሞጣ አረብስ ማለት ነው። አይ መታየት አለብሽ። ዝም ብለን እኛ እናስማማን። አጭር ቀሚስ ነው የለበስኩት። ሞጣ የመስራት ረሱ አለበት ብዬ ነው። ነገ እወጣለሁ። አጭር ቀሚስ በጣም አጭር ነው። ሞጣ መሸጥ አይደል የምትመጡ መችስ? ኧረ በስመ አብ ቦደኔ ያረብስ ሌላማ ምርምር ተመራማሪ ሆነ። አሁን እናንተ ተመራማሪ ናችሁ እንዴ? እኔ እኮ ማስተርስ አለኝ። ለመሸጥ ይሄ ሁሉ አሁን ማስተርስ ያለኝ ሰው እኮ ነኝ። ማራኔ አይደል? ማስተርስ በምንድን ነው የተማርሽ? ምንድን ነው የተማርሽ? ባችለርሽ እንዴ ማኔጅመንት። የት ሀገር ነው የተማርሽ? ኢትዮጵያ ማኔጅመንት። ማስተርስሽስ? ቅድስተ ማርያም በሱ ነው። በማኔጅመንት ነው ማስተርስ የተመረቅሽው? አይ ትምህርት አትበይው። ቅድስተ ማርያም ቅድስተ ማርያም። ይሄ የኦሮሞ ደግሞ ማንደያስ የሚባል ዩኒቨርሲቲ አለ። ስም ተሸጠ። አይ እሱ አይደለም ዩኒቲ የምትይውን ተይው። አንቺ አለሽ አቤት ነው የመጣልኝ። በቃለ ቅድስተ ማርያም አለች። አንዱ አልፋ ዩኒቨርሲቲ ሄዶ እኔ ለነገሩ በቢፒአር ጊዜ እኔ ተግባረድ ኮምፒውተር ምንድነው አይቲ ጄርኩ ማለት ነው። ከዚያ ሲፒዩ ወርኩና ሲፒዩ ካወቅሽው
የፕሮፌሽናልስ ኮሌጅ ነው ዩኒቨርሲቲ ሆኗል መሰል። የዚያኔ ሁለቱን ይዤርግና ስወዳደር አንዱ ከእንትን ይዞ መጣ ዲግሪ በማኔጅመንት ከአልፋ ነው አልፋ የሚባል አልፋ ዩኒቨርሲቲ። የሚገርምሽ የሂውማን ሪሶርስ ማናጀር ሆነ። በቃ ኮስሞን ዚስ ዋይዝ ማይዝ ብሎ የሚጽፍ ሰውዬ ነው። ኤቢሲዲ አይለኝ በመያዙ ብቻ እኛም የፖለቲካ አስተሳሰባችን ተለየና አለቃ ሆነ። ቁጭ ብሎ መዝገቡን ነው አቅርብልኝ አለቃ ሆነ። እዚህ ጋር በፍጥነት አምጣ ዋይዝ ማይዝ እያለ የሚል ሰውዬ ማናጀር ሆነ። ይሄ ነው የኢትዮጵያ ታሪክ። ቅድስተ ማርያም ዩኒቨርሲቲ አትበዩ ታዩ ካሉት እኮ አሪፍ ናቸው በጣም። ተማርኩ አይባልም። ዩኒቲ ቅድስተ ማርያም ጌጅ ምናምን የሚባል ደግሞ ሜክሲኮ አለች አነስ ያለች ህንጻ ላይ ትግሮች ናቸው እኮ ሁሉ ቢዝነስ እኮ ሪቲቫሊ የሚባልም አለ ደግሞ አናሱ ኮሌጅ ተጨለበ የድንቁ ደያስ ኮሌጅ አሁን እሱ አባዱላ ዚያኑ አሉ ቋንቋ የተማረ ይገርመኛል። this together neighbor is neighbor and you us and me and zogo and together አሰማኩም ዲ የአማራ ገበሬንና ለጥፍ ያለው ይጅና ለጥፍኩት ነው የአማራ ገበሬና የኦሮሞ ፖለቲከኞች ቢይ አዳነች አበበ ደግሞ establish the hold on ሲላት the integrity and the people and the resident and the Addis Ababa is a camera under the ground. እንዲህ አይነት ወራዳ ኦሮሞዎች ነው ሀገሯን ይዟት። ለማንኛውም ባለማስተርሶ ይመችሽ። ለማንኛውም የምታስተላልፍ መልእክት አለ? ሌላ ምንም። አንተ ጋር መጥቼ ወንድ የለም ብዬ ተናግረኝ ነበርና በጣም ኢንቦክስ እየጻፉልኝ ነው፣ እያጨናነቁኝ ነው በጣም። አሁን እየመጡ ነው ወንዶች በጣም። እና እንዴት ነው መለየት ያለብኝ ብትነግረኝ ደስ ይለኛል። መሳሪያቸውን ይላኩልሽ። ምናምን ነሽ? 22 ነሽ? 22 ዓመቴ ነው። 22 ዓመቷ ነው። አሜሪካ ብትመጪ ደስ ይልሻል? በጣም ደስ ይለኛል። ቆንጆ ነሽ አይደለ? እንግዲህ ያው ላለው ድንግል ነኝ ብለሽኛል። በቃ አይ አይደለም። ታይ እንጂ ያምረኝ ነው። ድንግል አይደለም። የከተማ ልጅ ነሽ አይደል? አዋ የከተማ ልጅ ነኝ። የገጠር ቢሆን እኮ እናቴ ውሃ ቅጂ በላይኝ ስራ ጭኝበት ነው ሄደ ብለሽ ታጭበረብሪ ነበር። አሁን በከተማ በምን አድርገን እናጭበረብራለን? አንቺ ነው አይ እንደዛ ሳይሆን ለታመጣው ተወስዷል ቢባል አሁን እንዴት አድርገን እንደውም እኔ ሃይ ስኩል ዩኒቨርሲቲ ገብቻለሁ። ታች ክላስ ኮን አሁን ላይ የሚጨርሱት ስንተኛ ክፍል ነው ተከተከም ያደርጉ? ገና ታች ክላስ ስንተኛ ክፍል ሞታዬ ሃይ ስኩል ሳይገቡ ነው እኮ 11 እና 10 እኮ ሃይ ስኩል ሳይገቡ ነው የሚጨርሱት አሁን ላይ። ትውልዱ እንደዚህ ሆኗል። አዎ እንደዚህ ሆኗል። አንቺ የዚያን ነው ያስወሰድሽው ሃይ ስኩል? እኔማ ዩኒቨርሲቲ ገብቻለሁ። ኖ የተወሰደው ዩኒቨርሲቲ ነው ሃይ ስኩል? ዩኒቨርሲቲ ላይ ነው። ምን የገጠር ልጅ ነው? አይ ምንም አይስልሽ የወሰደው የገጠር ልጅ ነው አይደለም፣ የከተማ። የት የአዲስ አበባ ልጅ ነሽ? አይደለም፣ ጎንደር ሆኖ አርባያ በለሳ የሚባለው ነገር ታውቀዋለህ? አርባያ በለሳ እና የአዲስ አበባ ልጅ ነው የወሰደው። እዛ አካባቢ ነው የወሰደው። የት ከየት? እንደው አንቺ አባትሽ አሁን ቢሰሙ ምን ይላሉ? አሁን እኮ በልጅጋቸው ነው የሚያነሱት። አሁን ይሄን ቪዲዮ ቢሰሙ ችግር የለውም ስለማያየው ነው። ከባድ ነው በእኛ አካባቢ በጣም ከባድ ነው። አይጠፋም። እኔ እርግጠኛ ነኝ። አርባያና በለሳ ማለት እኮ በጣም ኃይለኛ እርጉም ህዝብ ነው። በጣም የጀግና ሀገር ነው። ባጭር ምን ይሽር ነው? አንቺን ራሱ እግርሽ እንዳይሰብሩሽ በክላይ። አይ አይሰብሩኝም፣ እዚሁ ተለማምደናል።
እኔን አይሰብሩኝም። እኔም ጀግና ነኝ ማለት ማንንም አልሰማም። መታሻለሁ ቢል መታዋለሁ። አባትሽን ነው አባቴንም አልመታውም። እኔ እኮ አባትሽ ቢሰማ አሁን ገና ህግሽን ለማይረባ ወተቴ ሰጠሽ። አሁን ወደዚህ ሀገር ባልተፈልጎልሽ ብትሄጂ በራባ ተሰበረ ሲባል ቀይ ዶሮ እንግዲህ አንገት ቆርጠን ነው ሻሹ ላይ የምናፈሰው ማለት ነው ወይ ቀለም? እንግዲህ እንደ ዘመኑ መሆን ነው። ከትግሉ ምን አለው? እውነትሽን ነው። አንዳንዱ የስር ሚዜ ይጠቅጠቅ ያደርጋል ብሎ አንዱ ሲናገር ሰማሽ? በዛሬ ሳምንት እኔ እንደዚህ አይነት ሰምቼ አላውቅም። ዋናው ሲያቅተው አለ እኔ ነኝ የገባውለትና የምወደው ጓደኛዬ ነው አለ። አይገርምሽ? በጣም በጣም እንደዚህም አለ። ይሄን ያያልሽ ሚስቴን ወስዶ ነው እሱ ጓደኛ ምን አይገርምሽም? ግን እዚህ አካባቢ እንደዛ የለም። በሚስቱ በሀገር የሚመጣበት አይወድም። ሰምተሽዋል? እሱ ቪዲዮ አልሰማሁትም ነበር። የስር ሚዜው ነኝ ብሎ ኮራ ብሎ ሲናገር ባልየው መጣ። እንዴት ነው ምናምን እውነት ነው ምናምን? አዎ በጣም ወደው ነው፣ በጣም አክባሪ ነው፣ ወደው ነው። እኔ ስሞክር ትንሽ 30 ደቂቃ አልቻልኩም። ወስዶ ጋጣባት ያው ጥሩ አድርጎ ሰጠኝ። አይሽ ጥሩ አድርጎ መታ አድርጎ ሰጠኝ። ከዚያ በኋላ ነው የገባሁበት። ተመልከሽ እንዲህ አይነት ወራጅ በጣም ምን አህያ እኔ አማቹ ብሆን በሽጉጥ ፈልጬ ናና ብዬ ሙክት አርጄ ጭንቅላቱን ፈልጬ ጉድጓድ ነው የምከተው። በጣም እዛው ላይ መድፋት ነው እንጂ ደግሞ ይሄን ስልባቦት ሚስትየዋን ድፊው ነው የምላት። ሽጉጥ ነው ማስታጠቃ ልጅ በይው ነው የምላት። ምን ያያል? በጣም ይሄ ወንድ አይደለም። ቀሚስ ነው መልበስ ያለበት። ወንድ አይደለም ይቅዘና። ይሄ ደግሞ ሚስትየዋ ደግሞ እዚያ ደግሞ መቀመጧ ስልባቦት ወርተላክለት ማን ነበር ባለፈው የተጠየቀው ሰውዬ? ከኛ አካባቢ የሚመጣ እዛው ላይ ነው የሚደፉት። ስልባቦት ነው ያልሽ ወይ? አይለኛ ስም ነው ያወጣችለ ብርጅስ። እንዴት አይነት ወራዳ ነው አንቺ ብርጅስቶን! ሚስቱን መታ ለማረክ ከብዶኛል። እንደው ሄደ በጣም ማከብረው ነው ማምነው ነው አለ። አየሁ ሚስቱን እኮ ነው በጣም ባለች ወስዶ መታ አረጋት ሰጠኝ። ይኸውልሽ ይሄ የሚያህያ ልጅ እንደሆነ የዚያለት ቪዲዮውን እንዴት አድርጌ ልጨርሰው? ቁጭ ብድግ ቪዲዮውን እየሰማሁ ይህን አህያ እኔ ሰው ሁለቱ እኔ አካባቢ ቢሆኑ እኔ እንጃ ሁለቱን ነው የማጠፋቸው። በጣም እዚህ አካባቢ እንደዚህ ነው። በሚስቱ የሚመጣበት አይወድም። በሚስቱና በሀገሩ የሚመጣበት ሰው በምንም ነገር አይደራደርም። ደፍቶ ነው የሚጥለው። በሚስቴና በሀገሬ ሌላ ምን አለ? ምንም እኮ ምንም ነገር የለም። ይህን ወራዳ የስር ሚዜው አለ ጠቅጠቅ አድርጎ ሰጠኝ። ያሳዝናል። በጣም እናመሰግናለን ጎልድ። በጣም ጥሩ ጨዋታ አስታውሰው። እሺ ሞጣዬ አመሰግናለሁ። ነኝ ቻው። በጣም እኮ ይገርማችኋል። ጎበዝ እኮ በጣም ይገርማል እኮ። እኔ በጣም ነው የገረመኝ። የስር ሚዜው እኔ ያቃተኛል። ሲያቅተኝ ሚስቴ ሰጠሁት። በደንብ አድርጎ ወቀጥ አድርጎ ሰጠኝ። እኔ ከዚያ ገባሁበት። ተመልከቱ ይህን ያህያል